ኦኬ እሺ፣ እንኳን በደህና መጣችሁ። እንግዲህ ይህን ቻናል ስለ ፎሬክስ የምንማማርበት ነው የሚሆነው። ፕሮፈርም ላይ ፐርሰናል አካውንት ላይ እንዴት ማሳደግ እንደምንችል የወሰድኳቸውን ትሬዶች ለምን እንደወሰድኳቸው እንዴት እንደወሰድኳቸው በግልጽ እና በእንትን የምናይበት ነው የሚሆነው። እንግዲህ አሁን ከዚህ ቀጥሎ የምናየው በዚህ ሳምንት የወሰድኳቸውን ትሬዶች ነው ሪካፕ የምናደርገው። እንግዲህ ወደ 4 ትሬዶች ወስጃለሁ። ፎሬክስም ኦይልም ላይ እንግዲህ እነሱን ቼክ እናደርጋለን፣ አሳያቸዋለሁ። መጀመሪያ እንግዲህ ዴክስዋ ላይ ነው የምንገባው። ሁሌም ትሬድ ስንገባ ወይ ደግሞ አናሊሲስ ስንሰራ መጀመሪያ ከሃይር ታይም ፍሬም ነው። መንዝሊ ማድረግ እንችላለን፣ ግን ከዊክሊ ደግሞ ብንጀምር የተሻለ ነው። ከዊክሊ ላይ ብንጀምር እንግዲህ ይህንን ስናይ መንዝሊ ላይ ስናይ እንግዲህ እነዚህ ካንድል ስቲኮች ሃይር ሎ እየሰሩ ነው ወደ ላይ ከዚህ ከመንዝሊ ኦፕኒንግ ከፍ ብለው በዛም መጨረሻ ላይ እንግዲህ መንዙ ሲያልቅ ከዚህኛው ካንድል ስቲክ ወደ ታች ነው እንትን ያደረኩት። ይሄ የሚያሳየን ባጭሩ ምንድነው እዚህ ጋርም ሪጀክት አድርጎታል፣ ቤሪሽ ነው ማለት ነው መንዝሊ ላይ የምናየው ማለት ነው። ዊክሊ ላይ ስንመጣ እንግዲህ ዊክሊ ላይ የበፊቱ ፕሪቪየስ ዊክሊ በቡሊሽ ነው የዘጋው፣ ግን ደግሞ እዚህ ጋር ያለውን ሊኩዊዲቲዎች ቴክ አድርጓቸዋል እና አሁን ማሳያችሁ እነዚህ ቴክ ካደረገና ወደ ላይ አሁን ሪትሬስ እያደረገ እንደሆነ ነው የምናየው። ይሄ ከሪትሬስ በኋላ ቀጥታ ወደ ቤሪሽ ነው የሚሄደው ማለት ነው። ዴሊ ላይ ሰኞ ስንመጣ ይሄኛው ማርኬት ስትራክቸር ሽፍት ወይ ማርኬት ስትራክቸር ሽፍት የለንም። ይሄ የሚያሳየን በትንሹም ቢሆን ማርኬት የያዘውን ሞመንተም ለማስቀጠል እየሞከረ አይደለም፣ ስሎ የማድረግ ነገር እየታየበት ነው ማለት ነው። ስለዛ እኔ አሁን እዚህ ላይ የገባኋቸው ትሬዶች 2 ሉዞች አሉ። እነሱም ለምን እንደሆኑ በደንብ አሳያቸዋለሁ። ግን ይሄን እንደዚህ አይነት ነገሮች ማርኬት ስትራክቸር ሽፍትን በምናይበት ጊዜ ያ በቦዲ ክሎዝ ካልተደረገ ቀጥታ የምናደርገው ምንድነው ያ ትሬድ ወይ ደግሞ ያ አናሊሲሳችን ቀጣይ ትሬንዱ እየቀጠለ እንዳልሆነ ነው የምናየው። ስለዛ እዚህ ጋር መግባት ያልነበረበት ትሬድ አንደኛው መሆን የነበረበት ይሄ ነበር ማለት ነው። እና የገባሁትን ትሬድ ሳሳያችሁ ወደ ዩሮ ዩኤስዲ ነው። እንግዲህ ይህንን የገባሁት እንዴት ነው ኦቨርኦል ያየነው ዲኤክስዋይ ቡሊሽ መሆኑ ነው። እንግዲህ ያንን ስትራክቸር ብሬክ ብያሳያችሁ ላይ እዚህ ጋር ያለችው እቺ 4 አወር ፌር ቫልዩ ጋፕ አለች። እቺን ሳያት ብሬክ ስትደረግ እዚህ ጋር ደግሞ ሪጀክሽን አለች። እቺን ካየናት ሪጀክሽን ናት። ቀጥታ ምንድን ያደረኩት ማለት ነው እዚህ ጋር ነው የገባሁት ትሬዱን። ከዛን ይሄን ካየው በኋላ 1 አወር ላይ ነው ኤክስኪዩት ያደረኩት። 1 አወር ላይ ካየን እዚህ ጋር እቺኛዋ 1 አወር ኢንቨርስ ፌር ቫልዩ ጋፕ አለች። እዚህ ጋር ነው የገባሁት። እንደዚህ በስህተት ነው ምንድን ያደረኩት እዚህ ጋር ሴል የገባሁት። እዚህ ጋር ሙሉ በሙሉ ብሬክ ካደረገ በኋላ እዚህ ጋርም ቤሪሽ ፌር ቫልዩ ጋፕ አለች። እዚህ ጋር ነው የገባሁት። ከዛን ስቶፕ ሎሱ እንደዚህ አድርጌ ነው ያደረኩት ወደታች እዚህ ድረስ የመጨረሻው ስዊንግ ሎ ድረስ። ግን ምንድነው እዚህ ጋር ፕራይስ ቴክ አድርጎታል። ምን ያደረኩት እዚህ ጋር ነው ስቶፕ ሎስ ጥሩ ዊን ሬት የነበረው ነበር፣ ግን እንደምታዩት ቴክ አድርጓል ኤስኤል። ይሄ ሉዝ ሆነ። ቀጣይ ግን ራሱን ነው የገባሁት እዚህ ጋር ሳይ ፕራይስ ወደታች እንደማይወርድ በማይበት ጊዜ ቀጥታ ያለ ምንም
አናሊሲስ ነው ቀጥታ ወደ ላይ ገባሁት። ያ እንግዲህ ደግሞ ሉዝ እዚህ ጋር አካባቢ ነው የገባሁት። እንትን አድርጌ እቺ ሶስቱን እንትን አድርጌ ነው እዚህ ጋር ነው የገባሁት ቀጥታ ወደ ላይ ማለት ነው። ግን ይሄም ሉዝ ነው የሆነው። አንደኛ ምንድነው ሪቬንጅ ትሬድ አድርጌያለሁ። ከበፊቱ ሉዜ ሳልማር ቀጥታ ወደ ትሬድ መግባቴ ሉዝ እንዳደርግ አድርጎኛል። አንደኛ ደግሞ ሙሉ የማርኬት ስትራክቸሩን የማርኬት ብሬክዳውኑን በያዙን በደንብ ሳላይ ነው የገባሁት። እንደምታዩት ኮንሶሊዴት አድርጓል። ስለዛ ከዚህ በኋላ ይህንን ትሬድ አሁን መግባት አያስፈልግም። እና ብዙ ጊዜ ማየት ያለባችሁ ምንድነው አንድ ማርኬት ኮንሶሊዴሽን ላይ ሲሆን በተቻለ መጠን ከዚህኛው ትሬድ መውጣት ነው ያለብን። ትሬንድ ከሌለው ወይ ማርኬት ስትራክቸር ሽፍት የማያደርግ ከሆነ ዝም ብሎ እዚህ ኮንሶሊዴት የሚያደርግ ከሆነ እንደዚህ አይነት ማርኬት ኮንዲሽን ሲኖር በተቻለ መጠን ትሬዱን ከመግባትና ይሄንን ኤክስኪውዝ ከማድረግ መሄድ ነው። ከዛን ወተን ወይ ሌላ ትሬድ ማድረግ ነው ሌላ ኢንስትሩመንቶች ወይ ደግሞ ካልሆነ ሙሉ በሙሉ ሳምንትም ይሁን 2 ቀንም 3 ቀንም ይሁን ሙሉ በሙሉ ከትሬዱ መውጣት ነው። ሌላ ቴክ ያደረኩት ትሬድ እዚህ ጋር ዩኤስ ኦይል ነው። ዩኤስ ኦይል ቢያንስ 1 ሳምንት ምናምን ያህል ጠብቄዋለሁ። ማለት ምንድነው ቅድም ያልኳችሁ ነገር ነው። ማርኬት ስትራክቸር ሽፍቶች አሉ እዚህ ጋር ሽፍት አድርጓል። ከዛን ደግሞ እዚህ ጋር ዴይሊ ፌር ቫልዩ ጋፕ አለ ያልተነካኝ ነበረ። ይሄ መቼ ነው የነካው? እቺኛዋ ካንድል የነበረችው ሐሙስ ነው። አርብ ነው ትሬዱን የገባሁት። ያው ብዙ ጊዜ አርብ ትሬድ አይወሰድም፣ ግን ብዙ ጊዜም ከመጠበቄ አንፃር እና ደግሞ ትሬዱ ትሬንድ የሆነ ማርኬት ስለሆነ እንደምታዩት ፒቭ ሌቭሌንም መጥቶ ነክቶታል። ከዛን ደግሞ ወደ ታች ወደ ሎወር ታይም ፍሬም ስንወርድ ከዴይሊ ወደ 4 አወር ከ4 አወርም እዚህ ጋር ማርኬት ስትራክቸር ሽፍት አለው። 4 አወር ላይ 1 አወር ላይ ደግሞ በጣም ግልጽ የሆነ ማርኬት ስትራክቸር ነው ያለው። እንደምታዩት ይሄው ብሬክ አድርጎታል። 1 አወር ብሬክ ኦፍ ስትራክቸር አለው። ስለቀጥታ ምንድነው ያየሁት እዚህ ጋር በፊት ያልነገርኳችሁ ደግሞ እዚህ ጋር ኮንሶሊዴሽን አለ። ብዙ ጊዜ ያስቀመጥነው ፒኦአይ ላይ ሆኖ ማርኬት እንደዚህ አይነት ኮንሶሊዴሽን ካለው እሱን ነክቶ ብሬክ ኦፍ ስትራክቸር ካየን ቀጥታ መግባት ነው ያለብን። ብዙ ጊዜ ያ ትሬድ የመሆን ቻንሱ ከፍተኛ ነው ማለት ነው። ስለዚህ ይሄኛውን ትሬድ ነው የወሰድኩት። 1 አወር ብሬክ ኦፍ ስትራክቸር ሳይ ቀጥታ እዚህ ጋር ካየን እዚህ ጋር ኢንቨርስ ፌር ቫልዩ ጋፕ አለ። ይሄኛው የ1 አወር ቡሊሽ ፌር ቫልዩ ጋፕ አለ። ፊቭ ሌቭናችንን ብናሰምር ከ50% በታች ነው እንደምናየው። ስለዚህ ፐርፌክት የሚለው ትሬድ ነው። ገብቼዋለሁ። ስዊንግ ትሬድ ነው። ላይ ድረስ ስለምጠብቀው ትሬዱን አልዘጋውትም ማለት ነው። እዚህ ጋር ነው የምጠብቀው። ስዊንግ ሃይ አለ እዚህ ጋር ዴይሊ ነው። እዚህ ድረስ ነው የምጠብቀው ማርኬቱን። ስለዛ ገብቼዋለሁ። አሁን ሁሉ አክቲቭ ነው። የሚቀጥለው ሳምንት ደግሞ የሚሆነውን እናያለን። አፕዴት ካለው አፕዴት አደርጋለሁ ማለት ነው። ቀጣይ ደግሞ የገባው ትሬድ ጂጄ ነው ወይ ደግሞ ጄቢፒ ጄፒዋይ ማለት ነው። ከሃየር ታይም ፍሬም ከጀመረን ዊክሊ ላይ ነው። ዊክሊ ላይ ካየን ኃይለኛ የሆነ እዚህ ጋር ቤሪሽ ካንድል ስቲክ አለ። እዚህ ጋር ቡሊሽ ፌር ቫልዩ ጋፕ አለ። የሱን ብሬክ አድርጎታል። ዊክሊ ላይ ነው ይሄ እንግዲህ እዚህ ጋር ነው የጀመረው የዚህኛው ዊክ ኦፕን። ዴይሊ ላይ ስንሄድ ቀጥታ በቃ የሚያሳየን ነገር ቤሪሽ ነው ማርኬቱ። እዚህ ጋርም ማርኬት ስትራክቸር ሽፍት አለ ዴይሊ ስትራክቸር ላይ። እዚህ ጋር ቤሪሽ ፌር ቫልዩ ጋፕ አለ። እዛ ወደዛ ወደኔ ቦታ ሲመጣ ምንም ኮንፈርሜሽን አላየሁም ወይ ሎወር ታይም ፍሬም ማርኬት ስትራክቸር አላየሁም። ቀጥታ ነው የገባሁት። እንዳያችሁት በኃይለኛው ወደ ታች እየወረደ ነው። ይሄንንም ሆልድ አድርጌዋለሁ። እንዳልኳችሁ እዚህ ጋር ደግሞ ኃይለኛ የሆነ ኮንሶሊዴሽን አለ። እኛ ፒኦአይ ላይ ሳይደርስ እዛ እንደዚህ አይነት ሊኩዊዲቲ ወይ ደግሞ ኮንሶሊዴሽን ካለ ማርኬቱ ብዙ ጊዜ ያንን ፒኦአይ ነክቶ ወደ ታች ወይ ደግሞ ወደ ያወጣ ነው በያዝ ነው የሚሄደው ማለት ነው። ስለዚህ ይሄንንም ሆልድ አድርጌዋለሁ።
እንግዲህ ይህን ይመስላል የሳምንቱ ትሬዶቼ። ቀጣይ ደግሞ እግዚአብሔር ከፈቀደ ነገሮች ከተስተካከሉ በየሳምንቱ አናሊዝ የምናደርግ ይሆናል። እስከዚህ ሰዓት ሆናችሁ ስላዳመጣችሁኝ ስላያችሁ አመሰግናለሁ። ሰብስክራይብ አድርጉ። አስተያየትም ካላችሁ ኮሜንት ላይ አስፍሩልኝ። አመሰግናለሁ። መልካም ጊዜ